ነኝ ሸክም የሆንኩብክ? ስንቱን አየሁት በዕድሜ ሰሌዳ በብርሃን ጽልመት በሚጻፍ ፍዳ ክፉ ቀን ማጥቶ አልፎ እንዳያቸው የአባት ተስፋ ልጆቹ ናቸው። ምሳዎትን መስዋዕት ያደርጋሉ። ሁሉም ነገር በቦታው ያምራል። አሳው ደግሞ ባህሩ ነው ቦታው። እኛስ ቦታችን የት ይሆን? ከቆምንበት ይልቅ አሻግረን ማየት ስለምንወድ እንጂ አንተም እኮ ባህሩ ነው ቦታው። እንዴት ያለሽ እንቁ ልጅ ነሽ! ለምለም ሕይወትን ያድልሽ። አሜን። ምርቃቶት ለዓለም ይትረፍ። አሜን። እስኪ ባህሩን እየቀዘፍን እንጓዝ። እጄን ማልፋት ስራዬ ነው። ይሄ እጅህ ነው ባህሩን የሚበልጠው። አልታየህ? አባቴ ነኝ ልምጣ? ነይ ልጄ። ታላቂ የሐይቁ ገዢ እኔ እዚህ ባህር ቀን ሰራተኛ ነኝ። ብዙ ኖሮ ትንሽ አትመኝ። ምን ኖሮኝ? ይሁዳ ትልቁ ክርስቶስ ኖሮት ለደቂቅ 30 ዲናር ነው የሸጠው። ምን ላርግ አባቴ? የሰፈርኩት ይጎላል፣ የያዝኩት ይጠፋል። ትልቅ ያልኩት እኔ እጅ ሲገባ ግን ይቀላል። አይኖች አሉክ፣ አታይባቸው። ችግርህን ፊት ላይ አትግለጥ፣ ደካማ ያደርጋል። ወዴት ልደብቀው አባቴ? ወዴት ልደብቀው? የተሸከመ ሰው እኮ ላብ ይወጣዋል፣ የተቸገረ ደግሞ ፊቱ ያሳብቅበታል። እኔ ነኝ ሸክም የሆንኩብክ? አይደለሽም፣ አይደለሽም፣ አይደለሽም። ተሸካሚ ሸክሙን አይቀንስም፣ ትከሻውን ያሰፋል እንጂ። አንተም ትከሻህን አስፋ። አመስግን፣ አመስግን። አባቴ አመሰገንኩት፣ ግን የለም። እዚህ ባህር መሃል የተገኘው መቅዘፊያህን አምነህ ወይስ አምላክህን አምነህ? ገበሬ የሚዘራው ዝናቡን አምኖ ወይስ ፈጣሪውን ተማምኖ? መቅዘፊያ በእጅ ተሰባሪ፣ ፈጣሪ ግን ባህር መሃል በአንዲት እንጨት የሚያስገኝ። ጥበበኛ አባትህ ይህንም ያህል ባህር በእንጨት ገዙት። አንተም ያባቱ ልጅ ይህንም ባህር ባሪያህ አደረግከው። ካፒቴን አምኗለሁ እኮ፣ ግን ደግሞ አባቴ እምነት አይሰፈርም ልጄ፣ ተለክቶ አይሰጥም። እና አባቴ ዝም ብለህ እመን። የጠየቀበት የተገኘ በአምላኩ ተጎበኘ። መቅዘፊያ ባህሩን አያሻግርህም፣ እምነትህ እንጂ። እንመለስ አባቴ። ወዴት? ከተነሳሁበት ልጀምር። ዳግም ከተሰበርኩ አልችልም ሞታለሁ። ምስጋና እንዲሰጠን ብቻ ሳይሆን ልብን በሰላም ከዋክብት ስለሚሞላ ነው ተመስገን የምንለው። ምናመሰግነው ከኛ ጠባቂ አይደለም፣ በራሱ ምስጉን ነው። በአንዲት ቃል የዕድሜያችንን ቁና
በደስታ ፈንድሼ ይሞላዋል። ተመስገን። ዝቅ ብያለሁ አመስግኛለሁ የእጆቹን ጥበብ መልኬን ያየው በልዩነቴ አፈጣጠሬ እንዱላረከኝ ተገርሜ ዝቅ ብያለሁ አመስግኛለሁ የእጆቹን ጥበብ መልኬን ያየው በልዩነቴ አፈጣጠሬ